This community has been incredible. የሰው የሚያለቅስበት ምክንያት አንድና አንድ ነገር ብቻ ነው። ለ10 ዓመታት የለፋበትን መጽሐፍ በአንድ ቀን ማለትም በ10 ሰከንድ ቪዲዮ ምክንያት ብቻ ሸጦ ሊጨርስ ችሏል። ምክንያቱን ላስረዳችሁ ልንገራችሁ። እቺ ኳላ የምትመለከቷት እንግዲህ ታይለር ትባላለች። ካጠገቧ ያለችው ደግሞ የ4 ዓመት ህፃን ልጅ የሆነችው ኤላ ነች። ቀደም የነገርኳችሁ ታይለር የተባለችው ሴት እንግዲህ ከዚህ መደብር ማለት ከመጽሐፍ መደብሩ ተገኝታ ነበር። ነገር ግን ይህ ኳላ የምትመለከቱት ሰው ከመጽሐፍ መደብሩ መጽሐፉን የራሱን መጽሐፍ ለመሸጥ ቢገኝም ነገር ግን በቦታው ማንም አልተገኘለትም ነበር። ይሄንን የተመለከተችው ታይለር ወዲያውኑ ቪዲዮ በመቅረጽ ማለትም ለ10 ሰከንድ የቆየ ቪዲዮ በመቅረጽ ከሶሻል ሚዲያ ላይ ማለትም ከቲክቶክ ላይ ፖስት አደረጋለች። የዛን ወቅት ነበረ ሁሉም ነገር የተቀየረለት ለዚህ ግለሰብ። ታዲያ ታይለርም የሰራችው ቪዲዮ ማለትም ለ10 ሰከንድ የቆየው ቪዲዮ እጅግ በጣም ብዙ ቪውዎችን በአንድ ቀን ብቻ አግኝቷል። ታዲያ ኳላ እንደምትመለከቱት ሰው የሰራችው አንደኛው ቪዲዮ ወደ 69.8 ሚሊዮን ጊዜ ታይቷል። በተጨማሪም እሱ ሸጥ የነበረው መጽሐፍ ለልጇ የገዛችበት ቪዲዮ ደግሞ ወደ 3.7 ሚሊዮን ጊዜ ታይቷል። ታዲያ የሚያስገርማችሁ ታይለር ራሱ ያላት ፎሎወር ወደ 38000 ፎሎወር ብቻ ነበር በጊዜው ማለት ነው። ታዲያ በዚህ ሰከንዶች ብቻ ነበር ህይወቱ የተቀየረው። ወደ መደብሩ የሚመጡ ሰዎች እጅግ በጣም ጨመሩ። በጣም የሚያስገርመው ደግሞ በአማዞን ላይ የነበረው የሱ መጽሐፍ ኦንላይን ሽያጭ በዚህ 2 ቀን ውስጥ የዓለማችን በሽያጭ ቁጥር 1 መጽሐፍ ሆኖ ተመዝግቧል ማለት ነው። በዚህች 10 ሰከንድ ቪዲዮ ምክንያት ማለት ነው። ኦንላይንም እጅግ በጣም በብዛት በመታዘዙ የተነሳ አንደኛው ዙር ህትመቱን ጨርሶ አሁን ሁለተኛ ዙር ህትመቱን ጀምሯል። በአሁኑ ወቅት ይሄንን ቪዲዮ በመሰራበት ወቅት በአማዞን ላይ ከዓለማችን በሽያጭ ቁጥር 4 ላይ ተቀምጧል ለምትመለከቱት። እሱ ብቻ አይደለም። ከአሁን በፊት ቲክቶክ የማይጠቀመው ጆናታን በአሁኑ ወቅት ቲክቶክ መጠቀም ጀምሯል። ከ2 ቀን በፊት ነበር አካውንቱን የከፈተው። በአሁኑ ወቅት እንደምትመለከቱት ወደ 650,000 ፎሎወር አግኝቷል። በዚህም አካውንቱ ላይ የተለያዩ ምስጋናዎችና እንዲሁም ስለ አዲሱ መጽሐፍ የተለያዩ ኢንትሮዳክሽኖችን እየለቀቀ ይገኛል። በአሁኑ ወቅት እጅግ በጣም ብዙ ሰው እየተመለከተው ነው እንደምትመለከቱት። ታዲያ እጅግ በጣም የሚገርማችሁ ነገር ጆናታን ይሄንን መጽሐፍ ለህትመትነት ያበቃው አሁን አይደለም። ማለትም ከ7 ወር በፊት ነበር ይህ መጽሐፍ ለህትመትነት የወጣው ለህዝቡ የደረሰው ማለት ነው። እንደምትመለከቱት ከ6 ወር በፊት ህዝቡ ጋር ተደራሽ ለመሆን በዩቲዩብ ሞክሮ ነበር። ነገር ግን የተመለከተውን ሰው ብዛት ተመልከቱት እዚህ ጋር ማለት ነው 300 ሰው ራሱ አይሞላም። በአሁኑ ወቅት ግን ጆናታን ከ7 ወር በፊት አትሞ የጨረሰውን መጽሐፍ ሙሉ ለሙሉ ሸጦ ጨርሷል። አዲስ ህትመትም ጀምሯል። ተጨማሪም የራሱ ፕላትፎርም አለው። ታዲያ ለዚህ ሰው ይህ ሁሉ ጥሩ ነገር በትንሽ ቀናት ውስጥ የሆነለት በአንድ ቸር ሴትና በ10 ሰከንድ ቪዲዮ ነው። እናም ለዚህ ነው ጆናታን አይኑ እስኪቀላ ድረስ ሲያለቅስ የነበረው። ለአመታት የለፋበትን ልፋትና ተስፋ ሊቆርጥ ጫፍ የደረሰበትን ነገር በ10 ሰከንድ ቪዲዮ ህይወቱ ሁሉ ስለተቀየረ ነው በደስታ የሚያለቅሰው። ታዲያ ሁላችንም እንደምናውቀው ይህንን ሶሻል ሚዲያ በመጠቀም ብቻ እናንተም የብዙ እናቶቻችን ድካምና እንባ አብሳችኋል። ነገር ግን በአሁኑ ወቅት የአባቶቻችን እንባና ድካም አልታበሰም። በሙታንሳ ማር ቅዱስ ሚካኤል ገዳም የሚኖሩ አባቶቻችን አሁን እየኖሩበት ያለበት ቤት ይህ ነው። ይህንን ህይወት ለመቀየር ብዙ እየተረባረብን እንገኛለን። የሙታንሳ ማር ቅዱስ ሚካኤል አባቶቻችን ለማገዝ እነዚህን ሁለቱን አካውንቶች ይጠቀሙ። እናም በገንዘብ ማገዝ የምትችሉ በገንዘብ በነዛ አካውንት በመርዳት በተጨማሪ ደግሞ ይህንን ቪዲዮ እንደነሱ ኮፒ ሊንክ እና ሼር በማድረግ በሚሊዮኖች እንዲታዩ አድርጉልን። መተጋገዝ ሁሉም ነገር እንዲያልቅ ያደርጋል።